ይህ የቦዲ ቢልደር ሰውነት ነው። ይህ ደግሞ የሆሊውድ ተዋናይ ሰውነት ነው። ከሁለቱ የትኛው ይበልጥ ማራኪ የሚመስል ይመስላችኋል? አብዛኞቻችሁ ሁለተኛውን ትመርጣላችሁ። ለዚህም የራሱ የሆነ ምክንያት አለው። ተዋናዮችና ሞዴሎች በጣም ግዙፍ ለመምሰል አይሞክሩም። ትኩረት የሚያደርጉት ሳቢ በሆኑ ጡንቻዎች ላይ ነው። የጀርባ ጡንቻ፣ የላይኛው ደረት፣ ትከሻና የሆድ ጡንቻዎች ላይ ነው። ስለዚህ በዚህ ቪዲዮ ውስጥ እንዴት ልክ እንደ ሞዴል አይነት የሆድ ጡንቻ መገንባት እንደምትችሉ በሶስት ቀላል ደረጃዎች አሳያችኋለሁ። ዳይን ጀምር። አንደኛ፣ በትክክለኛው መንገድ መስራት። አብዛኛው ሰው ስህተት የሚሰራው እዚህ ጋር ነው። የሰውነታቸውን ክብደት ብቻ በመጠቀም በእያንዳንዱ የሆድ ስፖርት ላይ ከ30 እስከ 40 ሪፒቲሽን ይሰራሉ። ከዚያም የሆድ ጡንቻቸው አሁንም ለምን ጠፍጣፋ እንደሆነ ግራ ይገባቸዋል። ጎልቶ የወጣና ሲክስ ፓክ ወይም 3D የሆነ ጡንቻ ከፈለጉ በሰውነት ክብደት ብቻ መስራት ብዙም አይረዳም። የሚኖራችሁ የጽናት አቋም እንጂ ቅርጽ አውጥቶ የተቆራረጠ የሆድ ጡንቻ አይደለም። ይልቁንም የሆድ ጡንቻን እንደ ማንኛውም ሌላ ጡንቻ ማየት አለባችሁ። ጡንቻዎች የሚያድጉት ክብደትና ተጨማሪ ጫና ወይም ኦቨርሎድ ሲያርፍባቸው ነው። ስለዚህ ማድረግ ያለባችሁ ነገር ይሄውና፣ በሆድ ስፖርታችሁ ላይ ክብደት ጨምሩ። ዳምፔል፣ ኬብል ወይም ዴስክ ተጠቀሙ። እንዲሁም 40 እስከ 50 ቀላል ሪፒቲሽን ከመቁጠር ይልቅ ክብደት ጨምራችሁ ከ10 እስከ 15 የሚሆኑ ረጋ ያሉና በጥንቃቄ የሚሰሩ ሪፒቲሽን ስሩ። የመጨረሻዎቹ ጥቂት ሪፕሶች በትክክል ሊያቃጥሏችሁና ሊፈትኗችሁ ይገባል። የሆድ ጡንቻችሁ እንዲያድግና ቅርጽ እንዲያወጣ የሚያስገድደው ይሄ ነው። እየለመዳችሁትና እየጠነከራችሁ ስትሄዱ ክብደቱን ቀስ በቀስ ጨምሩት። ፕሮግሬሲቭ ኦቨርሎድ ወይም በሂደት ክብደትን መጨመር ለሆድ ጡንቻም ቢሆን ዋናው የጡንቻ ማሳደጊያ መንገድ ነው። በተጨማሪ የሆድ ጡንቻችሁ ልክ እንደ ደረታችሁ ወይም እንደ ባይሴፕሳችሁ ጡንቻ መሆኑን አትርሱ። ለማደግ እረፍት ይፈልጋል። ስለዚህ በየቀኑ አታሰልጥኑት። በሳምንት 2 ቀን ብቻ በደንብ አጥብቃችሁ ስሩ። ከዚያም እንዲያርፍና እንዲያገግም ጊዜ ስጡት። ይህንን ሳታቋርጡ በቋሚነት ካደረጋችሁ ከጠፍጣፋ ሆድ ይልቅ ዘና ብላችሁ በቆማችሁበት ጊዜ እንኳን ቁልጭ ብሎ የሚታይ የወፈረና ልክ እንደ ሞዴል የተቀረጸ የሆድ ጡንቻ ይኖራችኋል። ሁለተኛ፣ ስብ መቀነስ ነው። እውነቱን ለመናገር የሆድ ጡንቻ ወይም ሲክስ ፓክ አስቀድሞ በውስጡ አለ። ነገር ግን የተሸሸገው በሆድህ ላይ ባለው የስብ ክምችት ስር ነው። ስለዚህ የሆድ ጡንቻዎችን ወጥተው እንዲታዩ ከፈለክ መጀመሪያ ያንን ስብ ማቅለጥ አለብህ። ለዚህ ደግሞ ወደ ካሎሪ ጉድለት ወይም ካሎሪ ዲፊሲት ውስጥ መግባት ግዴታ ነው። የካሎሪ ጉድለት ማለት ምን ማለት መሰለ? ሰውነትህ በየቀኑ ከሚያቃጥለው የኃይል መጠን ትንሽ አሳንሰ መመገብ ማለት ነው። ይህ በሚሆንበት ጊዜ ሰውነት ሌላ አማራጭ ስለማያገኝ በውስጡ ያከማቸውን ስብ ማቃጠል ይጀምራል። በዚህም ሆድህ እየቀነሰ ይሄድና ያሰብከውን ማራኪ ቅርጽ ታገኛለህ። ነገሩ በጣም ቀላል ነው፣ ግን አብዛኛው ሰው የሚሳሳተው እዚህ ጋር ነው። ትንሽ እየበላን ነው ብለን እናስባለን፣ በትክክል ግን ከሚያስፈልገን በላይ ነው የምንመገበው። ስለዚህ ስብ ለመቀነስ በቁም ነገር ካሰብክ በየቀኑ የምትበላውን ምግብ መጠንና የምታገኘውን ካሎሪ በትክክል ለይተህ ማወቅ አለብህ። በግምት መመገብ ማቆም አለብህ። እያንዳንዱ የምንመገበው የሀበሻ ምግብ እንጀራ፣ ወጡ፣ መክሰሱ በውስጡ ምን ያህል ካሎሪ፣ ፕሮቲንና ካርቦሃይድሬት እንዳለው መለካት ስንጀምር ለውጡ ፈጣን ይሆናል። የምግብ ክትትልን ልማድ ስናደርገው ደግሞ ነገሩን ሳናቋርጥ በቋሚነት ለመቀጠል ቀላል ይሆንልናል። በቋሚነት ስንቀጥል ደግሞ ስቡ መቀነሱ የማይቀር ይሆናል። ታዲያ ለሰውነታችን ምን ያህል ካሎሪ ያስፈልገናል የሚለውን በቀጣዩ ቪዲዮ በዝርዝር እንዴት እንደምናስላ እያንዳንዱ ደረጃ አሳያችኋለሁ። እስከዚያው ግን በቋሚነት ስፖርታችሁን ስሩ፣ ምግባችሁን ጠብቁ። ከ4 እና 5 ወራት ውስጥ ማንም ሊያምነው የማይችል ትልቅ ለውጥ በራሳችሁ ላይ ታያላችሁ። ሶስተኛ፣ ትክክለኛዎቹን ስፖርቶች መስራት። አብዛኛው ሰው የሆድ ጡንቻ ስፖርትን አላስፈላጊ በሆነ መንገድ ያወሳስበዋል። 10 አይነት የተለያየ ስፖርት ይሰራሉ፣ ነገር ግን መሰረታዊ ለሆኑ ነገሮች ትኩረት አይሰጡም። አንተ ግን ያ ሁሉ አያስፈልግህም። የሚያስፈልጉ ሁሉንም የሆድህን ክፍል ማለትም የላይኛውን፣ የታችኛውና የጎን የሆድ ጡንቻዎችን በአንድ ላይ የሚያጠነክሩ 3 ፍቱን ስፖርቶች ብቻ ናቸው። የመጀመሪያውን የላይኛውን የሆድ ጡንቻህን ለመስራት በጂም ውስጥ ኬብል ክራንችስ መስራት ትችላለህ። ወይም ደግሞ ቤት ውስጥ የምትሰራ ከሆነ መሬት ላይ ወይም ጋደል ባለ ወንበር ላይ ክብደት በመያዝ መስራት ትችላለህ። ዋናው ቁልፍ ነገር ስፖርቱን በምትሰራበት ጊዜ በዝግታና በቁጥጥር የሆድህን ጡንቻዎች በደንብ እያጨማደድክ መስራትህ ላይ ነው። በእጅህ ጉልበት ላይ ሳይሆን በሆድህ ጥንካሬ ሳበው። ይህንን 3 ዙር ከ10 እስከ 15 ድግግሞች በመካከሉ የ1 ደቂቃ እረፍት እያደረግክ ስራ። ለታችኛው የሆድ ጡንቻህ ደግሞ እግርን ወደ ላይ ማንሳት ወይም ሌግ ሬዝስ ስራ። በባር ላይ ተንጠልጥለህ ወይም መሬት ላይ ተኝተህ መስራት ትችላለህ። ሁለቱም ይሰራሉ። ሙሉ እግርህን ማንሳት ከከበደ ጉልበትህን ትንሽ አጥፈህ መስራት ትችላለህ። ተመሳሳይ ጡንቻን በቀላሉ ለመቆጣጠር ይረዳሃል። ይህንንም 3 ዙር ከ10 እስከ 15 ድግግሞች በ1 ደቂቃ እረፍት ስራ። በዝግታ እንዲሁም በሆድህ ኃይል ብቻ አንሳው። በመጨረሻም ለጎን የሆድ ጡንቻዎች ሳይድ ፕላንክ ሬዝስ ስራ። ይህ ወገብህን ያጠብቅልሃል፣ ጠንካራ የጎን ጡንቻ ይገነባል፣ እንዲሁም የሰውነትህን ሚዛን ይጠብቃል። ሰውነትህን ቀጥ አድርገህ ወገብህን ወደ ላይ ማንሳትና በቀስታ ወደ ታች መመለስ። ይህንንም በተመሳሳይ 3 ዙር ከ10 እስከ 15 ድግግሞች በ1 ደቂቃ እረፍት ስራ። እንግዲህ ቁጭ ብለህ እንኳን ብትሆን ያሰብከውን ማራኪ የሆድ ጡንቻ ለመገንባት የሚያስችሉ 3ቱ መንገዶች እነዚህ ናቸው። እነዚህን ስፖርቶች በቋሚነት ከሰራሃቸውና በምግብ ላይ ቁጥጥር ካጣመርከው ያሰብከው ለውጥ በአጭር ጊዜ ውስጥ ማየት ትጀምራለህ።
ቪዲዮ ከተመቸህ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ደግሞ የካሎሪ ፍላጎታችሁን እንዴት እንደምናሰላ ይዤላችሁ እመጣለሁ። እስከዚያው አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ